ሁኔታ በመሰብሰባችን በጣም አዝናለሁ። የተላለፈው ውሳኔ ትናንት ቤተክርስቲያን ሲያገለግሉ የነበሩ አባቶች ናቸው። አስደንጋጭም አሳፋሪም ግራ የሚያጋባ ፈተና ነው የመጣብን። አፍጦ አግጦ የመጣብን ፈተና ነው። እኔ ከሁለቱ ወንድሞቼ ሁለቱ ሊቃነ ጳጳሳት በአንድ ቀን ነው የተወለድነው። የቆብ ልደታችን አንድ ቀን ነው። 1997 ወርሃ ነሐሴ 22 ነው የተወለድነው። ከብፁዕ ቅዱስ አቡነ ጳውሎስ ነው ጥሪ ተደርጎልን ወደዚህ ትልቅ አገልግሎት የመጣ ነው። ስለዚህ በጣም ሀዘኑ በጣም ለኔ ከባድ ነው። ነገር ግን በቤተ ክርስቲያን ጉዳይ ከኔ ይልቅ አይደለም የሚለው ቃሉ አባት እናቱን፣ እህት ወንድሙ፣ ሴት ልጅ ወንድ ልጁን የሚወድ ሊያገለግለኝ አይችልም አይገባውም ይላል ማቴዎስ 10 ላይ ለሐዋርያቱ በሰጠው የሥራ መመሪያ ሲሰጣቸው ጌታ መጨረሻ ላይ ይሄን ነው መደምደሚያው ያስቀምጠው። ማቴዎስ 10 ወደ 38 40 አካባቢ። ስለዚህ መደምደሚያው ምንድነው? ብዙ ነገር ካላቸው በኋላ ከሮጆ 2 ቀሚስ አትያዙ፣ ጫማ አትያዙ፣ ነገር ግን ሂዱ፣ ወደ ዓለም ሁሉ ሂዱ፣ ወንጌል መንግስቱን ስበኩ፣ የሚሰጣችሁን ብሉ ጠጡ ብሎ ካለ ከደመደመ በኋላ የሚደርስባቸው መከራ ፈተና መጨረሻ ላይ ግን ያላቸው ከኔ ይልቅ አለ ሴት ልጅ ወንድ ልጁን አባቱን እናቱን የሚወድ ለኔ ሊሆን አይችልም ሊያገለግለኝ አይችልም ያለው ወርቃማ ቃሉን ስለምናስታውስ እጅ ላይ ምንድነው የሚባለው ካንሰር ከቆሰለው ምንም ማድረግ ስለማይቻል ቆርጦ መጣል እንደሆነ ይታወቃል። አካል ስለሆነ አሁንም ከአካላችን አንዱ አካል ቆርጠን እንደጣል ነው ማስበው። ቤተክርስቲያናችን ከእናንተ ሊቃውንት ናችሁ፣ ተርጉማችሁ የምታስተምሩ ናችሁ። ብዙ ፈተና ብዙ መከራ ደርሶባታል። ከውስጥም ተፈትናለች። በውጭም ባሉት መናፍቃን ከውስጥ ሳይቀሩ መናፍቃን ቢጽ ሐሳውያን በጌታ እግር ስር ይሁዳ፣ በሐዋርያት ዘመን ደግሞ ቢጽ ሐሳውያን፣ በሊቃውንቱ ደግሞ መናፍቃኑ እየተነሱ ጳጳሳት በጣም ምሁራን የተባሉት ተፈትነዋል። ያንን ፈተና በማውገዝ አሳልፈዋል። አዲስ አይደለም። ሁላችንም አዲስ እንደ አዲስ ሆነን በሁሉም እኔ በአጽንኦት ማሳሰባቸው አንረበሽ። አይምሮአችንን ሰብሰብ እናድርግ፣ ሐሳባችንን ሰብስብ፣ አካባቢያችንን እንቃኝ። በጣም ጥንቃቄ ይፈልጋል። ወቅቱ በጣም ከባድ ዘመን ነው። ታውቃላችሁ፣ ቀደም አንድ ሊቅ ሐሳብ ሰጪ ገልጸውታል። ቤተክርስቲያኒቱ ያለችበት ፈተና ይታወቃል። የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖትን በውስጥም በውጭም እንደ ብራና ተወጥራ በአራቱም አቅጣጫ ከባድ ፈተና ውስጥ ነው ያለችው። ያንን ፈተና ሳታልፍ ነው አንደኛ የሀገር ሰላም አለ። የሀገር ሰላም አልተረጋጋም። ከበሽታውም ከህመሙ ያገገምነው በቀደም ቅርብ ጊዜ ነው። በሌላ በኩል የኢኮኖሚ ችግር አለ። የሰላም እጦት በአራቱ አቅጣጫ ሰው እየሞተ ነው። ይሄ ሁሉ እያለ ቤተክርስቲያኒቱ የሰሜኑንም ታውቃላችሁ፣ ሰሜን ክፍል ላይ ቤተ ክህነት አቋቁመናል ተብሎ ከዚህ በፊት የተባለው እናውቃል። እንዲያውም እኛ የፈራ ነው ሰሜኑ አካባቢ ያሉት ከደረሰባቸው መከራ ፈተና እዚህ ከባድ ውሳኔ ውስጥ ይገባሉ ብለን ፈርተን ነበር። እግዚአብሔር እነሱን ጠብቆ እነሱም መነሻውም ለኢትዮጵያም ለፖለቲካውም ለመንፈሳዊ አገልግሎቱም ለሃይማኖቱም እነሱ ናቸው። ያ ሰሜን ስለሆነ ታሪካዊ አመጣጡን ሳያበላሹ እንደጠበቁ ችግራቸውን ችግር አድርገው ችለው በእንዲህ ሁኔታ እንዳማረባቸው ክብራቸውን ጠብቀው በሰላም ቤተክርስቲያኒቱን ልዕልናውን ጠብቆ ሲቆዩ መሀል አገን እኛው እዚሁ እየበሉ እየጠጡ ምንም ሳያጡ ቤተክርስቲያኒቱ ሁሉ ነገር ሰጣቻቸው። ሁሉ ነገር ሳታሳጣቸው ብኢሴ ሰላሜ ዘኪያው ተአመን ዘሴሴ እክሌ አንሳሱ ከናው ላይ ይተባል። በሱ የምታመንበት የሰላሜ ሰው እሱ ከሱ መታመንን አጣው። እንጀራዬን የበላ ተረከዙን አነሳብኝ የተባለው ለይሁዳ የተነገረው ዛሬ ተፈጸመ። ቤተክርስቲያን አክብራ ከትቢያ አንስታ አንቱ ብላ፣ እውነት ለመናገር አንቱ ብላ በክብር ላይ ክብር በጸጋ ላይ ጸጋ፣ በኢኮኖሚ ቢባል ምንም ሊቀ ጳጳስ ያጣ ነገር አለም ታውቃላችሁ። በጸጋውም ቢባል በጸጋ ላይ ጸጋ ነው። ይሄን ሁሉ ክብር ቤተክርስቲያን ሰጥታ ቤተክርስቲያንን አሳልፎ ለሶስተኛ ወገን መስጠት ማለት ምንድን ነው? ትንሽ ጭናንጭል ጥቂት ክርስትና እንዴት ሰው ያጣ? አሁን እኮ ጥቂት ነገር አጣ። ትንሽ የተሟጠጠ ክርስትና እንዴት ከሶስቱ ሙልጭ ብሎ ይጠፋል?
ጠፋ እኮ በቃ ምንም የለም፣ ባዶ መሆን። እንዴት ውለታው ይረሳል? እቺ ቤተክርስቲያን በእውነት ቅዱሳኑ እንዴት እንዳቆዩት ምን ዋጋ ከፍለው እዚህ እንዳደረሱ። በተለይ በግብጽ ከኮፕቲክ ለ1600 ዓመት 1616 አካባቢ ደጅ ጠና። ክህነቱ የሐዋርያት መንበር የሐዋርያት ክህነት በቅብብሎሽ ይምጣ ይሰጠን አንብሮተ እዱ በፍቃድ ይሰጠን ብለን 1616 ዓመት አካባቢ ደጅ ጠና። ወደ 111 ጳጳሳት ቋንቋቸውን የማናቅ ግብፃውያን አረብኛ እያወሩ መሩ። የኢትዮጵያ ሊቃውንት ከጫፍ እስከ ጫፍ አውሬ በአውሬ ተበላሉ ክህነት ለመቀበል። ሳምንት 2 ሳምንት ተጉዘው ከጫፍ መጥተው ክህነት ይቀበሉ ነበር ከግብፃውያን ጳጳሳት። ይሄን ያህል የታገሱ ዛሬ የኢትዮጵያ ቤተክርስቲያን ብሔር ብሔረሰብ ብላ በተለይ እኔ በኦፊሻል በ1997 4 ሊቃነ ጳጳሳት ኦሮምኛ ቋንቋ ተናጋሪ ባህሉን የሚያውቁ ተብሎ ተጠርተን ነው የተሾምነው። ለዚህ እኔ መስካሪ። ይሄ ጥንስሱ ቆይቷል። 3 ዓመት ሙሉ ታግያለሁ። እኔ እውነት ለመናገር ሲኖዶሱ የ3 የ2 ጳጳሳት ትግል እያደረገ ዝም ብሎ ያይን ነበር። እያደገ እንቁላል ሰርቅ በቀጣሽኝ አይነት በዛ ሰዓት የመጨረሻ ልባት ቢሰጥ ኖሮ ዛሬ አድጎ እዚህ ደረጃ ላይ አይደርስም ነበር። ንቀት እየናቀ ሲኖዶሱ እየናቀ ዛሬ አድጎ እዚህ ደረጃ ላይ ደረሰ። አፍጦ መጣ። የኢትዮጵያን ቤተክርስቲያን እንደ ፕሮቴስታንት 100 ቦታ 1000 ቦታ ለመከፋፈል የመጣ ፈተና ነው። አንድነቷ ጠፍቶ 1000 ቦታ እንድትከፋፈል የመጣ ፈተና ነው። ቀላል አይመስላችሁ። ሲኖዶሱ ወዶ አይደለም። አባቶች ስንጨነቅ ነበር። ያላለቀሰ አባት የለም። በቤቱ ተንበርክኮ ያላለቀሰ አባት የለም። ግን ከአቅም በላይ ሆነ። በስተጀርባ ብዙ ነገር ጥንስሶች አሉ። ጌታውን የተማመነች አይነት ነው። ቃሎችን ቤተክርስቲያን ለማጥፋት 24 ሰዓት የሚሰሩ ስልጣንን ተገን አድርገው ያ ነው እና ብዙ መናገር አልፈልግም። እጅግ ልባችን ተሰብረዋል። ህዝቡ ተጨንቀዋል። ታሪካዊ ስህተት ነው የተሰራው። ስህተት ቀላል አይደለም። ስለዚህ የአድባራቱ ገዳማቱ ባለ ኃላፊዎች ኃጢአቱም ጽድቁም መንደርደሪያው መነሻው አዲስ አበባ ነው። መንደርደሪያው አዲስ አበባ ነው። አሁን አዲስ አበባ ላይ ነው ያሉት። ጽድቁም ኩነኔውም አዲስ አበባ ስለሆነ በጣም ጥንቃቄ ይፈልጋል። ስለዚህ ህዝቡን ጠብቁ፣ ምዕመናንን አንቁ፣ የሲኖዶስ ውሳኔን ተናገሩ፣ አስተላልፉ፣ አስተምሩ። ቅስቀሳ ይደረግ። ቤተክርስቲያን አሐቲ ናት። ተከፍላ ማታክም፣ ልትከፈልም አትችልም። አንድ ሲኖዶስ፣ አንድ ፓትርያርክ፣ አንዲት ቤተክርስቲያን የምናውቀው። ደስ የሚለው ኦሪየንታል ጋር ሄደዋል። ኦሪየንታል ኮፕቲክ ቸርች ጋር ሄደዋል። የሰጡትን መልስ ሰምታችኋል። ከቤተክርስቲያኒቱ ጎን ነው፣ አንድነቷን ነው የምንፈልገው፣ በብፁዕ ቅዱስ አቡነ ማትያስ የሚመራው ይቀጥል ብለው መልእክት አስተላልፈዋል። የማላንካራ ኦሪየንታል ቸርች ወይም የህንዱ ቤተክርስቲያንም መልእክት አስተላልፋለች። የኤርትራ ማስተላልፏል። ስለዚህ ይሄን ያህል ከኛ ጎን ከቤተክርስቲያኒቱ ጎን ስለተሰለፉ እሱ ብቻ አይደለም፣ የኛን ድርሻ እንወጣ። ኃላፊነታችሁን ተወጡ፣ ቤተክርስቲያናችሁን ጠብቁ፣ ህዝባችን ግንዛቤ ያገኝ። ህዝብ እንዳይደናገር በመጀመሪያ ተረጋጉ። ምንም አዲስ ነገር አይደለም። ፈተናው ያለ ነው። እኛ እንበርታ፣ ጠንካራ እንደሆን። ለምን ፈተናውንም ይቀጥላል፣ የሚቆም አይደለም። ባለስልጣናቱ ይቁም የሚል መመሪያ እስካልሰጡ ድረስ ቤተክርስቲያኒቱ ውሳኔን አስተላልፋለች። በዚህ ውሳኔ ላይ ግን የሚመለከተው አካል ባለድርሻ አካላት የነሱ ኃላፊነት። ስለዚህ እኛ እገሌ ወገሌ አንልም፣ ቤተክርስቲያናችንን እንጠብቅ። በሌላ በኩል በሁለት ማሊያ የሚጫወተዋሉ። እዛም እዚህም መስለው እኔ በእውነት ምን አሳጣን ነው ቤተክርስቲያኒቱ ልዕልናዋ ክብራ ከሚያዋርዱ ጎን የሚሰለፈው? ምን አይነት አይምሮ ነው? ስለዚህ በሁለት ሐሳብ የምታነክሱ ሰዎች ወደ ቀልባችሁ ተመለሱ፣ ወደ ልባችሁ ተመለሱ። በጭራሽ አልታገስም። እንደ አዲስ አበባ ሲኖዶሱ የወሰነው ውሳኔ ተግባራዊ መደረግ አለበት። ምናልባት ከተቀመጡት ከ12ቱ ነጥቦች አንዱ በሁለት ማሊያ የሚጫወቱት ላይ ጥናት አድርጎ ሲኖዶሱ ጠቅላይ ቤተ ክህነቱ አስፈላጊ የሆነ እርምት እንዲሰጥ ብሎ ወስኗል። ተግባራዊ ይሆናል። ነገሩ ሳይመሽባችሁ በእንዲህ አይነት ህይወት ያላችሁ ወንድሞች ካላችሁ፣ ካህናት ካላችሁ ወደ ቀልባችሁ ተመለሱ። ምንም አይዋጣ። በነፍስም በሰውም በእግዚአብሔርም ክብርን የሚሰጥ ሳይሆን